ወያለ መሳላጣ አልሞትም። እሺ ተነስተ ለዛሬ ጋር ከአቡዬ አቋማ ማንቸስተር ቋጠሮ ማህበር ዋና ሲዮ ለተና አቋማ ማንቸስተር ቋጠሮ ማህበር አቡዬ በድጋሚ ጃለቻለ አቡዬ በጣም ቴንክ ዩ ስለመጣ በድጋሚ በጣም አመሰግናለሁ። እና ጋልገን ችግር የለውም። አቡዬ ሁሉን ተጠይቀዋል። የአቡዬ ኦቨርሬትድ እና አንደርሬትድ ተጫዋች። እሺ ያኔ አንደርሬትድ ተጫዋች ብሩኖ ሚጌል ፈርናንዴዝ ነው። አንደርሬትድ ብሩኖ ፈርናንዴዝ አይ ቲንክ ያስማማል፣ ብዙዎቻችንን ያስማማል ብዬ አስባለሁ። ብሩኖ ፈርናንዴዝ በብዙ ዘንድ አንደርሬትድ ነው። ምክንያት አለ። ለምሳሌ ኦቨርሬትድ ይባላል። ለዛ ነው ለምሳሌ ኦቨርሬትድ ለምን እንደሚባል ለምን እንደሚያነድ ነገር በሁሉም ሜትሪክሶች የምትለካበት በፈለከው መንገድ በሁሉም ነገር አይደለም። ከእንግሊዝ ከአውሮፓ ላይ በቻንስ ክሬት ከነ ላሚን ያማል እና ምባፔን የሚበልጡት ግን እኔ ቀፎ ራስ እየመጣ ኦቨርሬትድ ይሏል። ገባሱ ሲችል ከነ እንትና ጋር ከማን ጋር ነው? ከማዲሰን ጋር እና ከኦዴጋርድ ዋን ሲዝን ፕሌየር እና ተመላላሽ ታካሚ ጋር ነው ሲወዳደር። ተመላላሽ ታካሚ እሺ ማቆኒ አንድ ደህና ሰው ከሱ ጋር ከዲብሬኒ ጋር ብቻ ነው የሚወዳደሩ እና እንደዛ የሆነ ሪያል ማድሪድ ቤት ቢገባ በቃ ለባላንዶር የሚጫወት ሰው ነው። ይሄን ልጅ ኦቨርሬት አክቹሊ ብሩኖ ፈርናንዴዝ በጣም ጥሩ ውድ ላይ ቢሆን እንዳለው ማድሪድ ወይ ባርሴሎና ምናምን ቢሄድ ባላንዶር ይገባዋል ብዬ ማስብ ሰው ነው። ቢካዝ በጣም ገኖ መውጣት ይችላል። አሲስት የሚያደርጋቸውን ነገሮች ደግሞ መጠቀም ይችላል። ሰው ያ ማለት በቃ ኳስ አላቅም እኔ ከዛሬ ጀምሮ ራግቢ ነው ማለት የምጀምረው እንደማለት ነው። ስለዚህ ብሩኖ ሚጌል ፈርናንዴዝ በጣም አንደርሬትድ ተጫዋች ነው ለኔ። በጣም ኦቨርሬትድ ደግሞ ዮከሬሽ የሚባል አጥቂ ነው። ጌከሬሽ እኮ አምና በጣም ያበደ ተጫዋች ነበር አይደለ? አውሮፓ ከታላላቅ ቡድኖች የሚፈካከር ተጫዋች ነበረ። ብዙ ጎሎች አስገብቷል ምናምን። ግን አርሰናል ላይ መጣው አሁን እንዳሰበው ይሆን አይደለም። እኛም ደግሞ እንዳሰበው ይሆን አይደለም። ሶ አይ ቲንክ ከተላቻ አይደለም ኦቨርሬትድ የተደረገው ልንገር። አርሰናል ቤት ነው። አርሰናል አያገባም። አርሰናልማ ተሸውዶ ነው። ምን ተፈጠረ መሰለህ? ፖርቹጋል ሁሌ ተጫዋች እንትን ፒአር ይሰራል። ኦቨርሬት ማድረግ ነው ስራው። ገባ? ፒአር ነው የሚሰሩት። አንድ ኦቨርሬት ማድረግ ነው እሱ ይሰራል። ከዛ ፋብሪዞ ሮማኖ ለላይክ ሽቃላ በዮከሬሽን በቀን 3 ይፖስታል። አረ ኖ አቢ እዚህ ጋር ተሸወሽ እንዴ? አምና እኮ ጌከሬሽ ራሱን አሳይቷል። ሾው አፕ አድርጓል አይደለም? ምን ያክል አቅም እንዳለው እኮ አሳይቷል። ሶ አይ ቲንክ እኔ በዚህ ሐሳብ አልስማማም። ቱ ቢ ሆነስት ማለት ነው ሄደህ አይቻክ ላይ ያረግብን የፈጠነ አስፈርም ይሏል። ከዛ እንትና ዮከሬሽ ደግሞ ከኪሱ አወጣች 2 ሚሊዮን የራይድኒ ከፍላል ከኪሱ አወጣች ደስ ይላል። 2 ሚሊዮን ከኪሱ አወጣ ነው እንግዲህ የተዘዋወረው ወደ አርሰናል። ብርታና እንትን የፈጠናችሁ ከኪበል ይላል። ከዛ 60 ሚሊዮን ፓውንድ ተነስቷል። ወያው ነፍቶ ወያለው ነው። ስለዚህ ኦቨርሬትድ ነው ማለት ነው። እዛ ሊግ ከተጫወተው ጨዋታ በላይ ብዙ ጎል ይገባል። ይሄ ሌሎች ማጥቂዎች እኔ ቪዲዮ ሰርቻለሁ። እነ ጆናታን የተለመደ ነገር ነው። በአመት ከ50 በላይ ጎል ያስቆጠረን ተጫዋች ከዚህ በፊት ከ3 በላይ ያገባሉ። ከነሱ ይሻላል ብያለሁ። ግን በቃ እንዲህ ነው። ሃፒናልቲ እኮ ሃፒናልቲ ሊጉ በማቲ ቤት እንደፈለገ ነው የሚያደርገው። ይቻላል። አቡዬ ኦቨርሬትድ ጌከሬሽ ወላጅ አንደርሬትድ ደግሞ ብሩኖ ፈርናንዴዝ። አቡዬ ኦቨርሬትድ ጌከሬሽ ነው ብሏል። አንደርሬትድ ብሩኖ ፈርናንዴዝ ነው። እናንተ ሀሳብና አስተያየታችሁን እዚህ ላይ አካፍሉኝ። እንደኔ ግን ጌከሬሽ አምና ላይ በጣም ጥሩ አቋም ነበር። ከአቡዬ ጋር የምስማማው ኦቨርሬትድ የሆነበት አሁን አርሰናል በዚህ ሲዝን ነው ያደረገ ባለው እንቅስቃሴና ባለው ፐርፎርማንስ ነው እንጂ አምና የነበረው ቁጥር በቃ ሊትራሊ ጨራሽ አጥቂ የሚባለው ስትራይከር ነበር። ሰው ሂ ዲዘርቭ ኢት። ግን በዘንድሮ ከሆነ ሂዝ ራይት ብሩኖ በብዙዎች ዘንድ ኦፍኮርስ በጣም ማግኒፊኮ ይባላል። ሂዝ በጣም ጥሩ ተጫዋች ነው ምናምን ይባላል። ግን ስቲል ነገሮች እንደሚታሰቡለት እየሄደ አይደለም። ሰው የስ እስማማለሁ። እናንተ ደግሞ ሀሳብና አስተያየታችሁን ኮመንት ላይ ያሳውቀኝ። እሺ ተረባ ሌላ ተሳስቷል። ደርስልኛል። ጨነቀኝ እኮ ነው። እንዴት አይጨንቅህ እዚህ ያደርገው በእናትህ 5-0 ካላሸነፈ እንደተሸነፈ ነው የምቆጥረው። በሁለት 5-0 እሺ በረኛ ገልብጠን ነው የምንገጥማችሁ። ለምን እንወራለን? ብርም ልብም የለህም። ምን አለ የመጣው በኋላ ምላስሽ ግን በኋላ አጅሬ በጣም ገማች ነው። በጣም ማለት ነው 5 ጎል አልካ
5 ጎል ገባ 3-2 5 ጎል ገባ 3-2 ሲጀመር እኮ አርሰናል እያስጨነቀ ነበር። አዎ ደጋፊ ይመችህ